ፕሪሚየር ሊግ ምንድነው ሲባል እንሰማለን። አውሮፓ ላይ ካሉ ትላልቅ ሊጎች መካከል ፈጣንና ከበድ ያለው ሊግ ነው ይባላል። ይህ ለምን ይመስላችኋል? በተለይ ደግሞ ፊት መስመር ላይ ክንፍ ላይ ስንመለከት ክንፍ ላይ የሚያስፈርማቸው ወይም ደግሞ የሚጠቀማቸው ተጫዋቾች እጅግ ፈጣን መሆን አለባቸው። ጫናን ፈጥረው ተቃራኒ ቡድንን ማጥቃት መቻል አለባቸው። እሺ እዚህ ጋር የለጠፍኩትን ዳታ እንመልከት። ያን ዳዮሜንዴ ማለትም የአርቤ ሌፕዚግ የ19 ዓመት ታዳጊ ተጫዋች ማለት ነው ያለው ስታተስ ወይም ደግሞ ዳታ ምን ይመስላል የሚለውን እንመለከታለን። ይህንን ተጫዋች በዋነኝነት እየፈለገው ያለው ክለብ ማን ነው? ሊቨርፑል ነው። ሁላችሁም እንደምታውቁት ሊቨርፑል እንግዲህ አዲሱ አሰልጣኝ ኢራኦላ ከመጣ በኋላ ማለት ነው ከ18 እስከ 24 ዓመት ድረስ ያሉ ተጫዋቾችን በዋነኝነት ማስፈረም ይፈልጋል። ለምን? ኮንቲኒየስ ላለው ለቡድን ግንባታ። ታዲያ ዋነኛው ምክንያት ምን ሊሆን ብላችሁ ታስባላችሁ? አዶኒ ኢራኦላ መምጣት ማለት በሊቨርፑል ቤት በኳስ በጨዋታ ላይም በአብዛኛው የኳስ ቁጥጥርን ይዛል ተብሎ ነው የሚገመተው፣ ወይም ደግሞ እንደዛ ሲያደርግ ነው ከዚህ በፊት የተመለከት ነው። ለኳስ ቁጥጥር ደግሞ እዚህ ጋር ያለው ተጫዋች የአንዶሜንዴ ያለው ተጫዋች ስታቲክሱ ኳስ ቁጥጥር ላይ ፈጣን ነው፣ ድሪብል ሲያደርግ ፈጣን ነው። እንዲሁም ደግሞ አብዛኛው ድሪብል ካረገ በኋላ የሚያረጋቸው ክሮሶች ስኬታማ እንደሆኑ ነው የሚነገረው። እንደ ያንዳሜንዲ አይነት ያሉ በአውሮፓ ላይ የሚገኙ ተጫዋቾች ተዘርዝረዋል። እዚህ ጋር እንደምትመለከቱት ላሚን ያማል አለ፣ ቡካዮ ሳካ አለ፣ ከናን ይልዲዝ አይነት አሉ። እንደዚህ አይነት ተጫዋቾች አይነት ፐርፎርማንስ አለው ነው የሚባለው። እዚህ ጋር ትንሽ ገባ ብዬባቸዋለሁ፣ ግን ተመልከቱ። ፖዚሽን ፕሌይድ የሚለው የዚህ ተጫዋች ማለት ነው 64% ያህል አብዛኛው ማለት ነው ራይት ዊንገር ላይ የሚጫወትበት ቦታ አመዛኝ ነው። ከዛ ወደዚህ ስንመጣ ሌፍት ላይ ደግሞ 24% ማለት ነው ሌፍት ዊንግ ላይ መጫወት ይችላል። እንዲሁም ደግሞ ሌፍት አታኪንግ ሚድፊልድ ላይ ደግሞ 4% ከመቶ ነው 4% ያህል መጫወት አቅም አለው። እንዲሁም ደግሞ ወደዚህ ጋር ስንመለስ ራይት ሚድፊልድ ላይ 8% የመጫወት አቅም አለው። አመዛኝ አቅም የሚኖረው ወደ ምንድነው ወደ መሐመድ ሳላ አካባቢ ላይ የመጫወት አቅሙ ከፍተኛ ነው ማለት ነው። በቡንደስ ሊጋው ማለት ነው ባሳለፍነው የውድድር ዘመን ማለት ነው 12 ግቦችን ሲያስቆጥር በአማካኝ ማለት ነው በ90 ደቂቃ ውስጥ ደግሞ 7.3 ግብ የማስቆጠር አቅም አለው ማለት ነው። ተጨማሪ እንደዚህ አይነት መረጃዎች እንዲደርሳችሁ ደግሞ ይሄን ፔጅ ፎሎ ማድረጋችሁን እንዳትረሱ።